አስቡት፣ ነገሩ እንዲህ ነው። አንድ 85 ዓመት የሆናት አሮጊት እናት ይህችን ዓለም ለመሰናበት እየተዘጋጀች ያለችና የመጨረሻ የህይወት እስትንፋሷ እየተቆጠረላት ያለች ነች። ነገር ግን ዶክተሩ አንድ ሚስጥራዊ መርፌ ወጋት። ከዛም ከሳምንታት በኋላ የሚዋጥ ያችን የ85 ዓመት አሮጌ ሴት ሳይሆን የ25 ዓመት ውብ ቁንጅና ያላት ሴትን እንደገና ይመለከታሉ። እንደዚህ ስላችሁ ይህ የሳይንስ ልብ ወለድ ወይም ደግሞ የሆሊውድ ፊልም ሊመስላችሁ ይችላል፣ ነገር ግን አይደለም። አስቡት፣ ዘመኑ የቴክኖሎጂና የሳይንሳዊ ምርምር እየተራቀቀ ያለበትና የተፈጥሮ ህግን እየፈጠረ ያለበት ዘመን ነው። ይህ የተፈጥሮ ህግ ነው አይቻልም ብለን እኛ የተውናቸውን ነገሮች ወደ ኋላ በመተው ነገር ግን እንደሚቻል ለማሳየት እየመጣ ነው። ዛሬ ላይ ሳይንቲስቶች የሚነግሩን አንድ አስደንጋጭ እውነት አለ። እርጅና የተፈጥሮ ህግ ሳይሆን ልክ እንደ ጉንፋን ወይም ደግሞ እንደ ማንኛውም በሽታ ሊታከም የሚችል በሽታ ነው አሉ። ሞትና እርጅና ማስቀረት አይቻልም ተብሎ ለዘመናት ሲታመን ኖሯል። ነገር ግን እርጅና የተፈጥሮ ህግ ሳይሆን ልክ እንደ ካንሰር ወይም ደግሞ እንደ ስኳር ሊታከም የሚችል በሽታ ነው አሉ። እንደዚህ ስላችሁ አእምሯችሁ ይህንን የሳይንስ ሊቃውንት ንግግር ለመቀበል ሊቸግረው ይችላል፣ ወይም ደግሞ ላታውሉ ትችላላችሁ። ነገር ግን በአሁኑ ሰዓት በዓለማችን ቢሊዮነሮች እና ታዋቂ ሳይንቲስቶች እድሜን ወደ ኋላ ለመመለስ በሚሊዮን እና በትሪሊየን የሚቆጠር ዶላርን እያፈሰሱ ይገኛሉ። ለመሆኑ የሰው ልጅ የእርጅና ሰዓት ማቆም አልፎም ተርፎም ወደ ወጣትነት መመለስ የሚቻለው እንዴት ነው የሚለውን አእምሯችሁን የሚያውከውንና የእርጅና ሂደትን ለመቀነስ የተደረሰበትን አስገራሚ የቴክኖሎጂ ሚስጥር እንፈትሻለን። ዛሬ የሰው ልጅ የሞት ቀጠሮ ወደ ኋላ እየመለስ ያለውና ሳይኮሎጂያዊ ፍርሃታችንን የሚፈጥረውና አስገራሚውን የዘላለም ወጣትነት እንፈትሻለን። ነገሩ እንዲህ ነው። በሰውነታችን ውስጥ በየቀኑ ድምፅ አልባ ጦርነቶች ይካሄዳሉ። ሴሎቻችንን በተከፈሉ ቁጥር ቴሎመር የሚባሉ የዲኤንኤ ጫፎች እያጠሩና እየተቆረጡ ይሄዳሉ። ልክ የሻማ ክር ነዶ እንደሚያልቅ ሁሉ እነሱም ሲያልቁ የእርጅና መጋረጃ ከፊታችን ይመጣል ማለት ነው። ነገር ግን አሁን ሳይንቲስቶች የጊዜ ሰረገላን ለመቀነስ 3 ድንቅ ቁልፎችን አግኝተዋል። ምን እያልኳችሁ ነው? አንድን የ85 ዓመት ሰው ወደ 25 ዓመት እንመልሳለን ወይም ደግሞ ሞትን ወደ ኋላ እናዘገያለን እያሉ ነው። ይህንንም ለመቆጣጠር 3 ግኝቶችን አግኝተናል ያሉትን ከላይ የጠቀስኩላችሁ ልንገራችሁ። የመጀመሪያው ዞምቢ ሴሎችን ማደን ነው። ዞምቢ ሴሎች ማለት በሰውነታችን ውስጥ ሳይሞቱ የሙጥኝ ብለው የሚቀሩ አዳዲስ ሴሎችን የሚመርዙ ወይም ደግሞ የተፈጠሩትን አዲስ ህዋሶቻችንን የሚያጠፉ ዞምቢ ሴሎች አሉ። ሳይንቲስቶች አሁን እነዚህን ዞምቢ ሴሎች መርተው የሚያጠፉበት ሴሎኒክስ የተባለው ቴክኖሎጂያቸውን አግኝተው በስራ ላይ እያዋሉት ነው። ሁለተኛው የህይወት ኮዶንን ፎርማት ማድረግ ነው። ይህ ደግሞ ሴሉላር ሪፕሮግራሚንግ ይባላል። ልክኛ የተበላሸው ወይም ደግሞ ስትራክ ያደረገው ስልካችንን ሪስታርት ወይም ደግሞ ሪስቶር እንደምናደርገው ሁሉ ሳይንቲስቶችም እነዚያን ያረጁ የሰውነት ሴሎችን ወደ ነበሩበት የጽንስ ደረጃ መመለስ፣ አዲስ ህይወት መዝራት እንዲቻል ተደርጓል እያሉ ነው። ሶስተኛው የቴሎሜርን ሰዓት ማስተካከል ነው። ያንን የነደደውንና ያጠረውን የዲኤንኤ ሻማ መልሶ የሚያርም ባዮሎጂካል ማሽን በቤተ ሙከራ ውስጥ ተገኝቷል እያሉ ነው። ይህም በአይጦች ላይ የተደረገው ሙከራ የእርጅና ሂደታቸውን በ30% መቀነሱ እናም ደግሞ ሙሉ በሙሉ ወደ ወጣትነታቸው መመለስ ተችሏል እያሉ ነው። እንግዲህ ሳይንቲስቶች እንዲህ እያሉ ነው። ይህ ማለት ትንሽ ለማመን ይከብዳል፣ ነገር ግን በዓለም ላይ እየተደረገና እየተሰራ ያለ ነገር ነው። ሳይንሱ ይህንን የመሰለ ተአምር እያሳየን ነው። ነገር ግን እዚህ ጋር አእምሯችን የሚመጣበት አንድ ትልቅ የሳይኮሎጂና የሞራል ጥያቄ ይነሳል። አስቡት፣ አንድ ቀን ይህ መድኃኒት እውን ሆኖ በገንዘብ የሚሸጥ ቢሆን ሀብታሞች ለዘላለም ወጣት ሆነው ሲኖሩ፣ ድሆች ብቻ የሚያረጁባት የሚሞቱባት ዓለም ብትፈጠር ምን ሊፈጠር ይችላል ብላችሁ ታስባላችሁ? ከሁሉም በላይ ደግሞ የሰው ልጅ እርጅናና ሞት ካቆመ የህይወት ትርጉማስ ምን ሊሆን ነው ብላችሁ ታስባችሁ ታውቃላችሁ ወይ? ፍቅር፣ ናፍቆት፣ ትዳር፣ ቤተሰብ፣ ልጅ ምናምን የሚባል ነገርስ ምን ሊሆን ይችላል ብላችሁ ታስባላችሁ? እስቲ ራሳችሁን ጠይቁ። ይህ መርፌ ዛሬ ቢቀርብላችሁ ያለምን ፍርሃት ትወጉታላችሁ ወይስ ደግሞ በተፈጥሮ ማርጀት ይሻለናል ብላችሁ ማርጀትን ትመርጣላችሁ? የመሰላችሁን አስገራሚ አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች ሼር አድርጉላቸው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው አስገራሚ የሳይንስ ቅኝት እስከምንገናኝ ሰላም ሁኑ።